ነበሩ እየቀረጽኩ መጨረሻ ምን እንዳሉኝ ታውቃለህ? ልጆቼ እኛ እናቶቻችሁ እንዳናለቅስ እግዚአብሔር በሰላም እናንተን ሳያጎድል ወደ ቤት ይመልሳችሁ። እነዛ ሊገሉን የመጡ ደግሞ እግዚአብሔር ልቦና ይስጣቸውና እናታቸው እንዳታለቅስ እነሱም ወደ ቤታቸው በሰላም ይመለሱ። እንደዚህ አይነት እናት ከየትኛው ፕላኔት ጥግ ነው የምታመጣው? ከየት? የትግራይ እናት የሰላም ፍላጎት አየህ? የሌላዋ እናት ለቅሶ የኔ ለቅሶ ነው እኮ ነው ያለችው። በዛ ቀውጢ ሰዓት ነው የምነግርህ። መቀሌ ስንት ህፃናት እየተገደሉ ማህበረ ዶጌ በቤንዚን አቃጥላቸው እየተባለ ማለት ነው። እሷ ግን ለነዛ ለሚያቃጥሉ እንኳን እናታቸው እንዳታለቅስ ሰላም ነበር የምትመኝላቸው። የኢትዮጵያ ህዝብ ከትግራይ ህዝብ መማር አለበት። ይሄ ነው ሰላም የሚያመጣው። መጀመሪያውንም ይሄ የሰከረ መንግስት ራሳችንን ያሰከር ነው ብሎ ማሰብ አለበት። ልክ አልነበርንም። 27 ዓመት ጨለማ ነው ብለን ራሳችን ምንድነው የሚለው መጽሐፉ? አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ነው የሚለው። 27 ዓመት ጨለማ ነበር ካልክ ጨለማ ይሰጣል። ምን ችግር አለ? እሱ አይሳ ነው። ብርሃን ከጠየቀው ብርሃን ይሰጣል፣ ጨለማ ከጠየቀው ጨለማ ይሰጣል። ይሄን ለምኜ ራሴን ያመጣሁት ብሎ ለራሱ ንስሐ መግባት አለበት። ይሄ ነው አገር የሚያቀናው። ይሄ ነው የተበደለን ህዝብ ልቡን ትርክስ የሚያደርገው። ስለዚህ የመጀመሪያው የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት ተሳስተን ነበር። አቶ ገዱ ያለው ልክ ነበር። ምክንያት በሌለው ጥላቻ ሰክረን ወንድሞቻችንን ቁስላችን አለማረጋችን ዛሬ በእኛ ላይ መጣ። ሞትን አታዳንቁ የሚል መሪ እኮ ነው የፈጠርነው። አንተ በመከራ አንድነትን የፈጠረን የህዳሴን ግድብ የዚችን አከር ድህነት ይቀርፋል ተብሎ አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርህን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጥም። ስለዚህ እንደ ትግራይ የጀመርናቸው አሉ። ለምሳሌ ከኤርትራ ህዝብ ጋር የተጀመረው ግንኙነት ዛሬ የኤርትራን ህዝብና የትግራይን ህዝብ ለዘላለሙ እንደማይገናኙ አድርጌ አባልቻቸዋለሁ ብሎ ያሰበ መንግስት ገና ቁጭ ብለን መነጋገር ስንጀምር ራሱ ይዞራል። ከአፋር ወንድሞቼ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ህዝብ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ ይሄን ማፍረስ ከቻል ብቻ ነው ብቻ ሀገር ሰላም እናደርጋት ነው እንጂ። ስለዚህ በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው። መጀመሪያውንም ይሄን ማሰብ ስላልቻለች ነው ብቻ ሀገር ይሄ ህዝብ ወደዚህ መቀመቅ የገባው። ያንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። አሁንም ግን ከዚህ የባሰ ነገር ሊመጣ ይችላል። የኦሮሞ ህዝብ የኦሮሞ ሊቅ ከዚህ በላይ ሌላ መከራ እንዲመጣ ቆሞ መጠበቅ ያለበት አይመስለኝም። የአማራ ሊቅ ትናንት ከነበረው የጥፋት አስተሳሰብ የአማራ ቀሳውስት አባቶች፣ የቤተ ክርስቲያን ሰዎች፣ የመስጊድ ሰዎች ከትናንት ስተታችሁ ተምራችሁ ዛሬ ለሰላም መዘመር ነው ያለባችሁ። ቅድም እንዳልከው ለወታደሮቹ እናቱን እህቱን የሚገል ወታደር ትናንት እኮ አይተነዋል። አማራ ክልል ትግራይ የተደረገው ጤፍን ካሸዋ ጋር ሲቀላቅሉ አይተናል። ትግራይ ውስጥ የተቦካ ሊጥ ነው ደፍተውት። እኔ ባይኔ ያየሁት ነው ታጋይ። ትናንትና አማራ ክልል እሱን ሲያደርጉ አየነው በቪዲዮ። የገበሬ ቤት ውስጥ ገብተው በስንት መከራ አመት ሙሉ አፈር ድሜ በልቶ ያከማቸውን እህል ከአሸዋ ጋር ሲቀላቅሉ ታያለ። ምን አይነት ተፈጥሮ ነው? ይሄን ማስቆም ነው ያለብህ እያንዳንዱ ኢትዮጵያዊ። በትግራይ በኩል ይሄ ትልቅ ኮሚትመንት አለ። ይሄው እያወራ ነው እኛ አጀንዳ አድርገን
ስለዚህ ይሄን ሰላም ወደፊት ለመውሰድ የትግራይ ህዝብ ትልቁን ኮሚትመንት ይወስዳል። ምንም ችግር ስለሌለ ከሰላም ሁሉ ነገር ይቅር ብሎ እንኳን ወደ ሰላም እንጣያለን። ሌላውም ህዝብ በዚህ ልክ ከመጣ አትጠራጠሩ፣ ይሄ ሰውዬ ትንሽ ጊዜ እናቆያለን፣ ወዲያው ሊጠፋ ይችላል። ምክንያቱም መሰረቱ ጥፋት ላይ የኦሮሞ የኦህዴድ ብልጽግና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም። ይሄን ቁርሾ ያጠፋ ነው ቀን እድሜው ያጥራል። የአፋር ወጣቶች ተስፋ ይኖራል። የአፋር ህፃናት ነገ ተስፋ ያገር ይሆናሉ። እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ነው እናራዘው። አፋር ላይ ይሄ መሰራት አለበት። በኤርትራ በኩል የተጀመረው ጥሩ ጅማሮ ነው፣ እሱ መቀጠል አለበት። ባለፈው ሂጄ ነበር በዛ አካባቢ። ህዝቡን ሲጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው። በቃ የታገልነው ይሄን ለማድረግ ነው። ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው ዋጋ የከፈልነው። ሌላ ምን የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ነው ሰውዬው። ምን እያሳያችሁ መሰል እየፈረሰ እንደዚህ ፍርስርሱ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን። ችግር የለም። ከሰከን የማንፈታው ነገር የለም። ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል አገር ልናተርፍ እንችላለን። ህዝብ ሊተርፍ ይችላል። ይሄ ሰውዬ የቀበራትን እያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነሞተ በፍቃዱ ነው የሚሆነው። ይህች ሀገር ታሪክ ልትሆን ትችላለች፣ ልትበተኑበት ይችላል። ሰው ጥሩ ጎረቤቶች ምንድነው አብረን እንድንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም። እኛም እንከፍለው እንከፍላለን። የአማራ ኤሊቶችም ውጭ ያሉ አገር ውስጥ ያሉ ይሄን ሰላም በማጎልበት የህዝብን መቀራረብ በማጎልበት ድርሻቸውን መወጣት አለባቸው ብዬ አስባለሁ። አመሰግናለሁ።